ሰላም ተማሪዎች ዛሬ የ11ኛ ክፍል ኬሚስትሪ ዩኒት 2 ኬሚካል ቦንዲንግ የሚለውን የቱቶሪያል ቪዲዮ ይዤላችሁ መጥቻለሁ። ዛሬ ፓርት 2 እንወያያለን ማለት ነው። በፓርት 1 ላይ ስለ ኬሚካል ቦንዲንግ ኢንትሮዳክሽን አይተን ነበር። አተምሶች ወይም ሞለኪውልሶች ወይም አዮኖች ስቴብል ለመሆን ሲሉ ኤሌክትሮናቸውን ጌን ወይም ሉዝ ወይም ሼር እንደሚያደርጉ አይተናል። ጌን ወይም ሼር ወይም ሉዝ የሚያደርጉት ኤሌክትሮን ደግሞ ቫላንስ ኤሌክትሮን መሆኑን አይተናል። ቫላንስ ኤሌክትሮን የምንለው ኤሌክትሮን ኮንፊግሬሽን ስንሰራ መጨረሻ ላይ የምናገኛቸው አውተር ሞስት ሼል ኦፍ ኤሌክትሮን የሚባሉት ናቸው። መጨረሻ ላይ በመጨረሻው ሼል ላይ የሚገኙት አውተር ሞስት ሼሎችን ምን እንላቸዋለን? ቫላንስ ኤሌክትሮን ብለናል። በቫላንሲ ሼላችን ላይ የሚገኙ ኤሌክትሮኖች ማለት ነው። እነዚህ ቫላንስ ኤሌክትሮኖች አተምሶች ምን እንዲያደርጉ ኬሚካሊ ኮምፓይንድ እንዲያደርጉ የሚወስኑ ወሳኝ የሆኑ ኤሌክትሮኖች ናቸው ማለት ነው። እነሱ የመጨረሻ ኤሌክትሮኖች ናቸው ማለት ነው። ኢነር ሳይሆን ሞስት አውተር የሚባሉት ናቸው ማለት ነው። አውተር ሞስት ሼል ኦፍ ኤሌክትሮን የሚባሉት ናቸው። እነሱን ተጠቅመን በእነሱ አማካኝነት አተምሶች ምን ያደርጋሉ? ጌን ወይም ሼር ያደርጋሉ ማለት ነው። ያንን ኤሌክትሮን ወይ ሉዝ ያደርጉታል ወይም ጌን ያደርጉታል ወይም ምን ከሌላ አተም ጋር ምን ይደራረጋሉ? ሼር በመደራረግ እሷን ኤሌክትሮን ስቴብል ይሆናሉ። ምን በማድረግ ኢነርጂያቸውን ሎወር በማድረግ ማለት ነው። ያቺን ኤሌክትሮን ሼር ወይም ጌን ወይም ሉዝ በማድረግ ነው ስቴብል የሚሆኑት። ሉዝ ማለት በመልቀቅ ሊሆን ይችላል። ያንን ኤሌክትሮን ሉዝ ያደርገው ከሌላ አተም ጋር ለሌላ አተም ሰጥተው ምን ያደርጋሉ? ሌላ አተም ደግሞ ያንን ኤሌክትሮን ጌን በማድረግ ሁለቱ አተምሶች አንዱ አተም ጌን አንዱ ሉዝ በማድረግ ምን ይፈጥራሉ? ቦንድ ይፈጥራሉ። እንደዚህ አይነት ቦንድ ምን ይባላል? ኬሚካል ቦንድ ይባላል ማለት ነው። ወይም ያንን ኤሌክትሮን ከሌላ አተም ጋር ሌላም አተም ቫላንስ ኤሌክትሮን ሊሆን ይችላል። ያንን እነዛ ሁለት ኤሌክትሮኖችን ምን በማድረግ ሼር በማድረግ እርስ በርስ ምን ሊያደርጉ ይችላሉ? ኬሚካል ቦንድ ሊፈጥሩ ይችላሉ። ከዛ በኋላ ምን ይሆናሉ? ሞር ስቴብል ይሆናሉ ብለን አይተናል። ሞር ስቴብል ይሆናሉ ያንን ኤሌክትሮን ሼር በማድረግ ማለት ነው። ከዛ ሼር በማድረግ ግን ምንድነው የሚያሟሉት? ኦክቴት ሩል የሚባል አለ ማለት ነው። ያቺ ቫላንስ ኤሌክትሮኗ ሉዝ ሲያደርጓት NS2 NP6 የሚባለውን ኤሌክትሮን ኮንፊግሬሽን ለማሟላት ነው ብለናል። NS2 NP6 የሚባለውን ኤሌክትሮን ኮንፊግሬሽን ለማሟላት በመጨረሻው በቫላንስ ሼላቸው ላይ ይሄን የመሰለ ኤሌክትሮን ኮንፊግሬሽን ለማሟላት ሲሉ አተምሶች ምን ያደርጋሉ? ሉዝ ወይም ጌን ያደርጋሉ። ያንን ኤሌክትሮን ሉዝ ወይም ጌን ያደርጋሉ ማለት ነው። ያንን ኤሌክትሮን ኮንፊግሬሽን ለማሟላት ሉዝ ወይም ጌን በማድረግ ያንን ወይም ሼር በማድረግ ማለት ነው። ጌን ወር ሉዝ ስንል ትራንስፈር በማድረግ ነው። አሁን አንድ አተም ሉዝ ካደረገ ሌላ አተም ደግሞ ያንን ሉዝ የተደረገውን ጌን ያደርጋል። ስለዚህ ከአንድ አተም ወደ ሌላ አተም ምን አደረገ? ትራንስፈር አደረገ። እንደዚህ አይነት ፎርም የሚፈጠሩ ቦንዶች ምን እንላቸዋለን? ትራንስፈር በማድረግ ከአንድ አተም ወደ ሌላ አተም ጌን እና ሉዝ አንዱ ጌን ካደረገ ሌላው ሉዝ ሰጪ ካለ ተቀባይ ይኖራል። ሰጪው ኤሌክትሮንን በማስተላለፍ ትራንስፈር በማድረግ ሌላው ተቀባዩ ደግሞ ያንን ኤሌክትሮን በመውሰድ እንደዚህ አይነት ቦንድ ፎርም ያደርጋሉ። ያን ቦንድ ምን ይባላል? አዮኒክ ቦንድ ይባላል። ሁለት አተሞች ደግሞ እርስ በርስ ሼር በማድረግ የሚፈጠር ከሆነ ያ ቦንድ ምን ይባላል? ኮቫለንት ቦንድ ይባላል ማለት ነው። ባጭሩ ያ ነው። ሼር ወይም ጌን በማድረግ ማለት ነው። ሼር ወይም ጌን በማድረግ ቦንዶች ሊፈጠሩ ይችላሉ የሚል ሐሳብ ነው ማለት ነው። ስለዚህ አተሞች ጌን ወይም ሉዝ በማድረግ ኬሚካል ቦንድን ፎርም ያደርጋሉ ያልነው ያ ከዚህ አንፃር። እስቲ ግልጽ በሆነ ቋንቋ እናውራ። በሁለተኛው ስላይድ ላይ እቺኛዋን እንደዚህ እናውራ። እዚህ ምን ብለናል? አተሞች ኦክቴት ሩልን ለማሟላት ሲሉ ወይም በቫላንሲ ሼላቸው ላይ 8 ኤሌክትሮን እንዲኖር ኬሚካል ቦንድ ፎርም ያደርጋሉ። ኬሚካል ቦንድ ፎርም ካደረጉ ምን በማድረግ ነው? ጌን ወይም ሉዝ ወይም ሼር በማድረግ ነው። ቫላንስ ኤሌክትሮናቸውን በአውተር ሼል ወይም በቫላንስ ሼላቸው ላይ ማለት ነው። በመጨረሻው ሼል ላይ ያለውን ኤሌክትሮን ሉዝ በማድረግ ወይም እዛ ላይ ጌን አድርገው ያንን ኤሌክትሮን ሼር አድርገው ሊሆን ይችላል ምን ይፈጥራሉ? ኦክቴት ሩልን ያሟላሉ። ኦክቴት ሩልን ካሟሉ በኋላ አተሞቹ ምን ይሆናሉ? ስቴብል ይሆናሉ። ስቴብል ለመሆን ብለው ነው ኬሚካል ቦንድ ፎርም የሚያደርጉት ብለናል። ያንን ኤሌክትሮን ጌን ወይም ሉዝ በማድረግ ኬሚካል ቦንድ በመፍጠር ከዛ ስቴብል ይሆናሉ ብለናል። ለምሳሌ አዮኒክ ቦንድ ላይ ለምሳሌ ትራንስፈር ኦፍ ኤሌክትሮን ነው ብለናል። ትራንስፈር ኦፍ ኤሌክትሮን ማለት አንድ አተም ምን ያደርጋል? ሉዝ ያደርጋል። ሌላኛው አተም ደግሞ ጌን ያደርጋል። ለምሳሌ ሶዲየም 281 ነው ኤሌክትሮን ኮንፊግሬሽኑ 281። ይሄ
ሜን ኢነርጂ ሌቭል ይባላል። ወይም ሜን ኢነርጂ ሌቭል ኤሌክትሮን ኮንፊግሬሽን ይባላል። ሰብ ኢነርጂ ሌቭል ወይም ሜን ሼል ኤሌክትሮን ኮንፊግሬሽን ይባላል። ይሄ ሰብ ኢነርጂ ያልኳችሁ ያው ኤንስ2 ኤንፒ6 የምንላቸዋለን በሱ የምንሰራው ከሆነ ሰብ ኢነርጂ ሌቭል ይባላል። በዚህ ኤሌክትሮን ኮንፊግሬሽን የሶዲየም 11 አይደል አጠቃላይ ያላት ኤሌክትሮን ኮንፊገር ስናደርግ 2 8 1 ነው የሚሆነው። ኤል ሼል ኤም ሼል ኤን ሼል ማለት ነው። ማለትም ኬ ሼል ከኬ ነው የምንጀምረው። ኬ ሼል ኤል ሼል ኤም ሼል። ኬ ሼል ያው 2 ኤሌክትሮኖችን ነው የሚችለው። ኤል ሼል ደግሞ ስንት ነው? 8 ኤሌክትሮኖችን ነው። ኤምም እንደዛው። ነገር ግን ያው ያለን ኤሌክትሮን ትርፍ አንድ ስለሆነ በመጨረሻው ሜን ሼል በመጨረሻው አውተር ሼል ላይ ያለው ስንት ኤሌክትሮን ነው? አንድ ኤሌክትሮን። ይሄ ኤሌክትሮን ይህንን ለማሟላት ሲባል ምን መደረግ አለበት? ሎስት መደረግ አለበት። ስለዚህ ሶዲየም ምን ያደርገዋል? ይህንን ኤሌክትሮን ሎስ በማድረግ ምን ይሆናል? ወደ ሶዲየም አይንነት ይቀየራል ማለት ነው። ወደ ሶዲየም አይንነት ይቀየራል። ወደ ሶዲየም አይንነት ይቀየራል ማለት ነው። ክሎሪንን እንይ። ክሎሪን ደግሞ አጠቃላይ ያላት ኤሌክትሮን ኮንፊገሬሽን ስንሰራ 17 አይደል አጠቃላይ ያላት ኤሌክትሮን ኒውትራል ስትሆን 2 8 7 ይሆናል ማለት ነው። ስለዚህ አንድ ኤሌክትሮን ያስፈልጋታል። አንድ ኤሌክትሮን ምን በማድረግ ጌን በማድረግ 2 8 8ነት ትቀየራለች ማለት ከዛ ምን ሞን ትሆናለች? ሞር ስቴብል ትሆናለች ማለት ነው። ይህንን ኤሌክትሮን ኮንፊግሬሽን ካሟላች በኋላ ሞር ስቴብል ትሆናለች ማለት ነው። ስለዚህ አንድ ኤሌክትሮን ትጨምርና ከማን ሶዲየም አንዷን ኤሌክትሮን ሎስ ታደርጋለች። ከዛ ክሎሪንስ አንድ ኤሌክትሮን ጌን በማድረግ 2 8 8 ትሆናለች ማለት ነው። ስለዚህ ይህንን ካሟላች በኋላ ምን ትሆናለች? ስቴብል ትሆናለች ማለት ነው። ሶ ጌን በማድረግ አተሟ ምን ሆነች? ስቴብል ሆነች እንላለን ማለት ነው። ሶ ወደ ክሎራይድ አይነት ትቀየራለች። ስለዚህ ሶዲየም እና ክሎሪን እንደዛ ሆኖ አይደለም የሚቀሩ። ሶዲየም አይን አለ፣ ክሎሪን ሁለቱ ምን ይፈጥራሉ? ቦንድ ይፈጥራሉ። ስለዚህ ሶዲየም ክሎራይድ ይባላል ማለት ነው። ሶዲየም ያንን ኤሌክትሮን ይሰጣል፣ ክሎሪን ያንን ኤሌክትሮን ትቀበላለች። ሶዲየም ክሎራይድ የሚባል ቦንድ ይፈጠራል ማለት ነው። ስለዚህ ሁለቱም አተሞች ምን ይሆናሉ? የዚህን ስቴብል ይሆናሉ አኮርዲንግ ቱ ኦክቴት ሩል ማለት ነው። ሌላው ኮቫለንት ቦንድ ላይ በምናይበት ጊዜ ሁሉንም ዲቴል እናያለን። ሶዲየም አዮኒክ ቦንድንም ኮቫለንት ቦንድንም አሁን ኢንትሮዳክሽን ያክል ነው። ኮቫለንት ቦንዲንግ ላይ በምናይበት ጊዜ ሼሪንግ ኦፍ አን ኤሌክትሮን ሼር በመደራረግ ኤሌክትሮናቸውን ቫላንስ ኤሌክትሮናቸውን ሼር በመደራረግ ለምሳሌ ኦክሲጅን ደብል ቦንድ ነው። ሁለቱም ቫላንስ ሼል ኤሌክትሮናቸው ስንት ነው? 6 ነው። እስቲ ሞር ግልጽ ለማድረግ ያክል ኦክሲጅኑን እንይ። እሺ እስቲ ኦክሲጅኑን እንይ። እዚህ ጋር አንድ ኦክሲጅን አተም አለ እንበል። ኤሌክትሮን ኮንፊግሬሽኑን በምናይበት ጊዜ ኤሌክትሮን አጠቃላይ ኤሌክትሮን ነው 8 አይደል? 2 6 ይሆናል ማለት ነው። ሊዩዝ ዶት ስትራክቸር እንሳል። እዚች ጋር አንድ እዚች ጋር አንድ ኦክሲጅን አተም አለ ብንል ተመልከቱ። ኦክሲጅን አለ ብንል ስንት ኤሌክትሮን አለ? ቫላንሲ ላይ 6 ኤሌክትሮን አለ። ሁለቱ ኤሌክትሮን ኢነር ይባላሉ፣ በውስጥ ነው ያሉት። አውተሮቹን ነው የምናየው። መጨረሻ ላይ ያለችው 6 አይደል? ቫላንስ ኤሌክትሮኑ እሷን ነው የምናየው። እዚች ጋርም ሌላ ኦክሲጅን አተም አለ ብንል ቫላንሲዋ ስንት ነው? 6 ነው። ስድስት ነው ቫላንሲዋ። እዚህ ጋር ቫላንሲዋ 6 ነው። ሁለቱ ምን ያደርጋሉ? ቦንድ ይፈጥራሉ። ደብል ቦንድ ማለት ነው። ቫላንስ ይሄው ደብል ቦንድ ፎርም አደረጉ። ደብል ቦንድ ፎርም በማድረግ ምን ይሰራሉ? ኮቫለንት ቦንድ ይሰራሉ ማለት ሼር በመደራረግ እዚች ጋር ያለችውን ቫላንስ ኤሌክትሮን 6 አይደል? 8 መሆን አለበት። ሼር በመደራረግ 8 ይሆናል። አሁን እዚች ጋር በአንዱ ቦንድ 2 ኤሌክትሮን ይኖራል፣ በአንድ ቦንድ 2 ኤሌክትሮን ይኖራል። አጠቃላይ እዚህ ጋር ስንት አለ? እዚህ ጋር 4 ኤሌክትሮን አለ። እዚህ በአንዱ 2 ብለናል፣ በአንዱ 2 4 አጠቃላይ 8። ሁለቱም እኩል ነችን የሚጋሩ ሼር አይደለ? ሼር ማለት መጋራት ማለት ነው። ሼር በመደራረግ ስንት ኤሌክትሮን ሙሉ? 8 ኤሌክትሮን ሙሉ። እንደዚህ አይነት ቦንድ ምን እንለዋለን? ኮቫለንት ቦንድ እንላለን። አተሞች ኮቫለንት ቦንድን እንዴት ፎርም ያደርጋሉ? ሼሪንግ ኦፍ አን ኤሌክትሮን ሼር በመደራረግ። ሌላም ኤግዛምፕል መውሰድ እንችላለን። ለምሳሌ ናይትሮጅንን መውሰድ እንችላለን። ናይትሮጅንን በምንወስድበት ጊዜ ሁለት ናይትሮጅን አተሞችን እንውሰድ። ናይትሮጅን አጠቃላይ ኤሌክትሮን ኮንፊግሬሽን ሁለት ስንት ነው? 2 4 ነው። 2 4 ነው አይደለ? ማለትም 2 5 ነው የሚሆነው።
የኦክሲጅን 26 አይደለ? ምክንያቱም አጠቃላይ ናይትሮጅን ኤሌክትሮኖች ስንት ነው? ኒውትራል ሲሆን 7 ነው። 2 5 ይኖረዋል ኤሌክትሮን ኮንፊግሬሽኑን በምናይበት ጊዜ ናይትሮጅን ሁለት ናይትሮጅኖች እዚች ጋር ስንት ኤሌክትሮኖች አላቸው? ቫላንሲ ላይ 5 አይደለ? ስለዚህ 3ቱን እዚህ እናድርግ። እዚህ አንዱ ናይትሮጅን እዚህ አለ። እዚህ ቫላንሲ ስንት ነው? 5 አይደለ? ይሄው አጠቃላይ ቫላንሲ ሁለቶቹ ከውስጥ ነው ያሉት ኢነር ኤሌክትሮን ይባላል። አሁን የምናየው ነው አውተሩን ነው አይደለም? በሞስት አውተር ኤሌክትሮን ሼል በሞስት አውተር ሼል ኦፍ አን ኤሌክትሮን እሱን ነው የምናየው። ውጭ ላይ ያሉትን ኤሌክትሮኖችን ተጠቅመው ነው ቦንድ ፎርም የሚያደርጉት። አሁን እነዚህ ምን ይፈራሉ? ትሪፕል ቦንድ ይሰራሉ። ትሪፕል ቦንድ በመስራት ኦክቴት ሩልን ያሟላሉ። እዚህ ጋር ስንት ነው? 5 አይደለ? ስንት መሆን ያለበት? 8 ነው መሆን ያለበት። ስለዚህ 8 ለመሆን ምን ይሰራሉ? ቦንድ ይሰራሉ። እሺ አንዷ ቦንድ ስንት ኤሌክትሮን ነው የያዘችው? 2 ኤሌክትሮን። እቺን ለሁለት ነው የሚጋሩት። ሁለቱም ተመሳሳይ አይደሉ? ሼር በማድረግ ማለት ነው። ሁለቱ ሼር በማድረግ ነው። አንዱ ጌን አንዱ ሉዝ ሳይሆን ሼር በማድረግ። ስለዚህ ይሄ አንዱ ቦንድ ስንት ኤሌክትሮን ይይዛል? 2 ኤሌክትሮን ይይዛል ማለት ነው። ስለዚህ 2 ሲባዛ በ3 6። እዚች ጋር ስንት አለ? 2። እዚች ጋር አንዷንም ብናይ እቺ ለሁለቱም ይጋሩታል አይደለ? 6 ሲደመር 2 8። ስለዚህ ኦክቴት ሩልን አሟሉ ማለት ነው። ኦክቴት ሩልን በማሟላት ምን ስቴብል ይሆናሉ ማለት ነው። ስቴብል ለመሆን ሲሉ ምን ያደርጋሉ? ሼር በማድረግ ቦንድ ፎርም ያደርጋሉ። እንደዚህ አይነት ቦንድ ሼር በማድረግ የሚፈጠር ቦንድ ምን እንለዋለን? ኮቫለንት ቦንድ እንለዋለን ማለት ነው። እስቲ ወደ ክላሳችን እንመለስ። ስለዚህ ኦክቴት ሩልን ለማሟላት ምን ያደርጋሉ? ኦክሲጅንን ምን ያደርጋሉ? ኦክሲጅኖች ሁለት ኦክሲጅኖች ደብል ቦንድ ፎርም ያደርጋሉ ብለናል። ሁለት ኦክሲጅኖች ምን ደብል ቦንድ ፎርም በማድረግ የመጨረሻውን ኦክቴት ሩልን ያሟላሉ ማለት ነው፣ ሼር በማድረግ። ስለዚህ ሼር በማድረግ ነው ያንን ቫላንስ ኤሌክትሮናቸውን ሼር በማድረግ ኦክቴት ሩልን ያሟላሉ። እሺ ሃይድሮጅንንም የውሃንም ለምሳሌ በውሃ ሞለኪውሎች መካከል ያለውን ቦንዲንግ ለምሳሌ ኤች2ን በምናይበት ጊዜ ሁለት ሃይድሮጅን እና አንድ ኦክሲጅን ነው አይደል? ሁለት ሃይድሮጅን እና አንድ ኦክሲጅን። የሃይድሮጅን ኤሌክትሮን ኮንፊግሬሽን በምናይበት ጊዜ ምንድነው የሚሆነው? 1s1 ሁለት አይደለም? 1s1 ይኖራቸዋል። 1s1 ሁለተኛው ሃይድሮጅን 1s1 ሁለት ነው። እዚህ ኦክሲጅን እንደምናውቀው ስንት ነው? ኦክሲጅን 1s2 2s2 2p4 ማለት ነው። ስለዚህ አጠቃላይ ስንት ቫላንሲዋ ስንት ነው? 4 6 ነው አይደለ? ወይም በዛኛው ኤሌክትሮን ኮንፊግሬሽን ስናስቀምጥ ስንት ነው? 2 6 አይደለ? 8 ለመሆን 2 ኤሌክትሮን ያስፈልጋታል። ስለዚህ በዚህ መሰረት ኦክሲጅንን እንዴት እናደርጋለን? እዚች ጋር አንድ ኦክሲጅን አለች። ለምን ኦክሲጅን መሃል እንደምትሆን በቀጣዩ ስለ ኮቫለንት ቦንድ ስናይ እንዴት ኮቫለንት ቦንድ ፎርም ይሆናል የሚለውን ስናይ በደንብ እናያለን። እዚች ጋር ሁለት ሃይድሮጅኖች አሉ። አንደኛው ሃይድሮጅን በዚህ በኩል፣ አንደኛው ሃይድሮጅን ደግሞ በዚህ በኩል። ቫላንስ ኤሌክትሮኑን አይተናል። ኦክሲጅን ስንት ነው ያላት? አጠቃላይ 6 አይደለ? ስለዚህ አንዱ በአንዱ ከዚህ ጋር ቦንድ ፎርም አደረገች፣ ከአንዱ በዚህ ጋር ፎርም አደረገች። ግልጽ ለማድረግ ያክል እቺን እንደዚህ እናደርግ። ቦንድ ከመስራታቸው በፊት እነዚህን እናጥፋቸው። ከዛን ስንት ኤሌክትሮን አላት? 6 አይደለ? አንዱን እዚህ ያደረግን። እዚህ ጋር ሁለት ሃይድሮጅኖች ይኖሩናል። አንዳንድ ኤሌክትሮን ነው በቫላንሲያቸው ያሉት፣ አንዳንድ ኤሌክትሮን ነው ያላቸው። ስለዚህ እንደዚህ ቦንድ ፎርም ያደርጋሉ። ከዚህ ጋር እንደዚህ ቦንድ ፎርም ያደርጋሉ። አንዱ ቦንድ ስንት ኤሌክትሮን አለው? 2 ኤሌክትሮን። 2 ሲደመር እዚህ ጋርም ስንት አለ? 2። ስለዚህ 2 ሲደመር 2 4 እዚች ጋር ስንት አለ? 1 እዚህ ጋርም 1 እዚህ ጋር 2 አለ፣ እዚህም 2 አለ፣ 4 አጠቃላይ 8። ኦክሲጅን ስንት ኤሌክትሮን አሟላች? 8 ኤሌክትሮን አሟላች ማለት ነው። 8 ኤሌክትሮን አሟላች። ሃይድሮጅንን በምናይበት ጊዜ 2 ነው አይደል? እዚህ ጋር 2፣ አንዱ ሃይድሮጅን ስንት አሟላ? 2 አሟላ ማለት ነው። ዲዩት ሩልን አሟላ ማለት ነው። አንዱን ሃይድሮጅንን በምናይበት ጊዜ 2፣ ሁለተኛውም ሃይድሮጅን 2ን ኤሌክትሮን ኮንፊግሬሽን 1s2 የሚባለውን ኤሌክትሮን ኮንፊግሬሽን ዲዩት ሩልን አሟላ። ኦክሲጅን ns2 np6 ወይም ኦክቴት ሩልን አሟላች ማለት ነው። ስለዚህ ስቴብል ሆነች ማለት ነው። ከዚህ አተሞች ዲዩት ወይም ኦክቴት ሩልን በማሟላት ምን ያደርጋሉ? ስቴብል ይሆናሉ ማለት ነው። ኦክሲጅንም ሃይድሮጅንም ስቴብል ሆኑ ማለት ነው። ስለዚህ አተሞች ሼር በማድረግ ነው። ትራንስፈር አልተደረገም። ከሃይድሮጅን ወደ ኦክሲጅን አልመጣም። ስለዚህ ከሃይድሮጅን ወደ ኦክሲጅን ቢመጣማ ሃይድሮጅን ምን ይሆናል? ሃይድሮጅን 0 እንደዚህ ይሆናል ማለት ነው። ወይም ፕላስ
እንደዚህ ሃይድሮጅን አይንነት ይቀየር ነበር። ግን ሃይድሮጅን ምንድነው ያደረገው? እቺን ኤሌክትሮን ለሁለት ነው የተጋሩት። ሁለቱም ሃይድሮጅኖች ከኦክሲጅን ጋር እቺን ኤሌክትሮን ምንድነው ያደረጉት? ተጋሩ እንጂ አንዱ አንዱን አልወሰደም ማለት ነው። ሶ እንደዚህ አይነት ቦንድ ምን እንለዋለን? ኮቫለንት ቦንድ እንለዋለን። ሼር በማድረግ እርስ በርስ በመጋራት ማለት ነው የሚፈጠር አይነት ቦንድ ኮቫለንት ቦንድ ይባላል ማለት ነው። ኮቫለንት ቦንድ ይባላል። ይሄንንም አይተናል። ኦክሲጅን ምን 8 ኤሌክትሮን እናገኝ። እያንዳንዱ ሃይድሮጅኖች ደግሞ ሁለት ኤሌክትሮንን አሟሉ። ዱዌት ሩልን ወይም NS2 የሚባለውን ኤሌክትሮን ኮንፊግሬሽን አሟሉ ማለት ነው። አተሞች ቦንድ የሚፈጥሩት ለምን ነው? ኮምፕሊት አውተር ሼል አውተር ሼላቸውን ለመሙላት መጨረሻ ቫላንስ ኤሌክትሮን ሼላቸውን የመጨረሻውን ሼሉን ምን ለማሟላት ሲባል ማለት ነው። ከዛሳ ሞር ስቴብል ለመሆን ሲሉ ኤሌክትሮኖች ምን ያደርጋሉ? አተሞች ምን ያደርጋሉ? ቦንድ ፎርም ያደርጋሉ። ኮቫለንት ሊሆን ይችላል፣ አዮኒክ ሊሆን ይችላል፣ ሜታሊክ ቦንድ ሊሆን ይችላል ማለት ነው። ሶ ስለ ታይፕ ኦፍ ቦንዶች ስናወራ ስንት አይነት ታይፕ ኦፍ ቦንዶች አሉ? 3 አይነት ማለት ነው። አዮኒክ፣ ኮቫለንት እና ሜታሊክ ቦንድ። ኬሚካል ቦንድ አር ፎርምድ አተምስ ኢንተራክት ቱ ቢካም ሞር ስቴብል። ኬሚካል ቦንድ መች ነው ፎርም የሚደረገው? አተሞች ምን በሚያደርጉበት ጊዜ? ሞር ስቴብል ለመሆን በሚሞክሩበት ጊዜ ማለት ነው። ሶ ሞር ስቴብል ለመሆን በሚያደርጉበት ጊዜ ኬሚካል ቦንድ ፎርም ይሆናል ማለት ነው። 3 አይነት ኬሚካል ቦንድ አለ። አዮኒክ ቦንድ፣ ኮቫለንት ቦንድ እና ሜታሊክ ቦንድ። አዮኒክ ቦንድ አዮኒክ ቦንድ ባይ ትራንስፈሪንግ ኦፍ ኤሌክትሮን። አንዱ አተም ትራንስፈር ያደርጋል፣ ሌላኛው ደግሞ ምን ያደርጋል? ጌን ያደርጋል። ያንን ኤሌክትሮን ትራንስፈር በመሆን ኤሌክትሮኖች በመዘዋወር ነው አዮኒክ ቦንድ ፎርም የሚሆነው ማለት ነው። ኮቫለንት ቦንድ ደግሞ ፎርም የሚሆነው በምንድነው? ባይ ሼሪንግ ኦፍ አን ኤሌክትሮን። ሜታሊክ ቦንድ ደግሞ ዲሎካላይዝ በሆኑ ኤሌክትሮኖች ማለት ነው። አተሙ ፍሪ በሆኑ ወይም ሞባይል በሆኑ ኤሌክትሮኖች አማካኝነት የሚፈጠር ዲሎካላይዝ በሆኑ ኤሌክትሮኖች የሚፈጠር ቦንድ ነው ማለት ነው። የሆነ ቦታ ሎካላይዝድ የሆነ ቦንድ ሳይሆን ዲሎካላይዝ የሆነ ቦንድ ነው ሜታሊክ ቦንድ። እሱንም እናያለን ማለት ነው። ለዛሬ ያዝነው የቱቶሪያል ቪዲዮ ይህንን ይመስላል። በቀጣይ ቱቶሪያል ቪዲዮ እስክንገናኝ ድረስ መልካም ጊዜ